የኤሌክትሪክ መኪናን በዝናብ ሰዓት ቻርጅ ማድረግ። የ20/80 ቻርጂንግ ህግ። በቤቴ ውስጥ የኤሌክትሪክ መኪናን ቻርጅ እንዴት ማድረግ እችላለሁ? መኪናን በስሎ ቻርጅ ላድርግ ወይስ በፋስት ቻርጅ? በሳምንት ስንት ቀን መኪናን ከ100% ድረስ ቻርጅ ላድርግ? እንዲሁም በአንድ ወር ውስጥ የባትሪው ቻርጅ 10% እስኪወርድ ድረስ ጠብቄ ላድርግ? ሰላም የዶግ ኤክስ አውቶሞቲቭ ቤተሰቦች፣ በዛሬ ቪዲዮ የኤሌክትሪክ መኪናችን በምን አይነት መንገድ ቻርጅ እናደርጋለን፣ ቻርጅ በምናደርግበት ሰዓት ምን አይነት ቅደም ተከተሎችን፣ ምን አይነት ጥንቃቄዎችን እንዲሁም ደግሞ በተጨማሪ የኤሌክትሪክ መኪናችንን ባትሪ በምን አይነት መንገድ ትሪት እናደርጋለን የሚለውን በዛሬ ቪዲዮ እናያለን። ኤሌክትሪክ መኪናችን እንዴት በቤታችን ቻርጅ ማድረግ ይችላል? ዛሬ በዚህ በምትመለከቱት በኤስአርኤም ኢቪ ካር በሌቭል 1 ቻርጅ ታይፕ እንዴት እናደርጋለን የሚለውን እናያለን። በመጀመሪያ ለመኪናችን ቻርጅ 200 የምናገኝበት ቦታ ላይ ሶኬታችን ያለ አዳፕተር ወይም ያለ ተጨማሪ ማከፋፈያ ዳይሬክት እንሰካለን ማለት ነው። በመጀመሪያ እንደተሰካ የአብዛኛው የኢቪ ቻርጅ ከለር ኮዳቸው ተመሳሳይ ነው፣ አረንጓዴ፣ ሰማያዊ፣ ቀይ ማለት ነው። እዚህ ጋር እንደምትመለከቱት ሶኬታችን በምንሰካበት ሰዓት ቻርጀሩ ላይ ቀይ፣ አረንጓዴ፣ ሰማያዊ መብራቶች አንድ ጊዜ በርተው ከዛ በኋላ ብሉ ላይት ሆልድ ሆኖ ወይም በርቶ ይቀራል ማለት ነው። መኪናችን ላይ እንደዚህ በምንሰካበት ሰዓት ያ ብሉ ላይት ፍላሽ ማድረግ ይኖርብናል። ይሄ ብሉ ላይት ፍላሽ አድርጎ የሚቀር ከሆነ ወይም ብሊንክ የሚያደርግ ከሆነ ሁሉ ጊዜ ባትሪያችን ሙቀት አለው ወይም ደግሞ በመስመራችን ላይ በዚህ በሚመጣው ከመብራት ኃይል በሚመጣው መብራት ላይ መቆራረጥ አለ ማለት ነው። መኪናው የራሱ የሆነ ባትሪ ፕሮቴክሽን ሲስተም ስላለው ቮልቴጅ ወደ ባትሪያችን እየገባ አይደለም ማለት ነው። ወደ መኪናችን ቻርጅ እየተደረገ አይደለም ማለት ነው። ብሉ ላይት መብራቱ ፍላሽ ማድረግ አቁሞ ወደ አረንጓዴ መብራት ተቀይሮ ያ አረንጓዴ መብራት ብሊንክ የሚያደርግ መኪናችን ቻርጅ እያደረገ ማለት ነው። ከዛ በኋላ ቻርጀሩን በሚጨርስበት ወይም ፉል 100% በሚሆንበት ሰዓት የአረንጓዴ መብራት ሆልድ ሆኖ ወይም በርቶ ይቀራል ማለት ነው። ዳሽቦርዳችን በምናይበት ሰዓት መኪናችን 100% አድርጎ ይሆናል ማለት ነው። 20/80 ቻርጂንግ ህግ ሲሆን ባትሪያችን ከ20% እስኪወርድ አለመጠበቅና ከ80% በላይ ቻርጅ አለማድረግ። ነገር ግን ተጨማሪ ሌላ ህግ አለ። መኪናችን ቢያንስ በሳምንት አንድ ጊዜ 100% ድረስ ቻርጅ ማድረግ እንዲሁም በወር አንድ ጊዜ እስከ 10% ድረስ ዝቅ እስኪል ድረስ ጠብቀን ቻርጅ ማድረግ። ይህን ስንል ምን ማለታችን ነው? ባትሪያችን በየጊዜው ከ100% ወይ እስከ 0% ያለውን መንገድ ስንጠቀም በባትሪያችን ውስጥ ያሉትን የሊቲየም አዮን ሴል ባትሪዎች የኬሚካል ማተር ባህሪያቸውን በጣም ከረንት ማሸከምና ሙሉ ለሙሉ ከረንታቸውን ሸክማቸውን መቀነስ ማለት ነው። ለዚህ ቻናል አዲስ ቤተሰብ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የተለያዩ ጥያቄዎችና ተጨማሪ ከኤሌክትሪካልና ከነዳጅ መኪኖች እንዲሁም ከመኪኖች ጋር የተገናኙ ጥያቄዎች ቴክኒካዊም ሆነ ቴክኒካዊ ያልሆነ ጥያቄ ካላችሁ በኮሜንት ሴክሽን ያሳውቁ።